ቁርአን ላይ የእስራኤል ልጆች ይላል። የእስራኤል ልጆች እነማን ናቸው? ማስረጃ ከቁርአን አምጣልኝ። እሺ የእስራኤል ልጆች ማለት የእስራኤል ልጆች ናቸው። ሌላ ጥያቄ አለ? የእስራኤል ልጆች እነማን ናቸው? የእስራኤል ልጆች ይላል። እነማን እንትን ለማለት ፈልጎ ነው? ቁርአን የእስራኤል ልጆች ናቸው። ማስረጃ በቁርአን ላይ ምን ይላል? አላህ ሱብሓነሁ ወተዓላ ያ በኒ እስራኤል ይላል። እናንተ የእስራኤል ልጆች እያለ ይጠራቸዋል። ማን ናቸው እነሱ ከተባለ የእስራኤል ልጆች። አሁን ይሄን ጥቅስ ደግሞ ይሄን በዚሁ አንፃር ደግሞ አንተን መጽሐፍ ቅዱስ ላይ እንጠይቀህ። እስራኤል የማን ስም ነው እንደ መጽሐፍ ቅዱስ? መጽሐፍ ቅዱስ ተበረዟል ብላችሁ ታምናላችሁ አይደል እንዴ? መጽሐፍ ቅዱስ ለምን ጠይቃለህ? ጥያቄ እኮ ነው። ቁርአን የጠየቁ እኔ ቁርአን የጠየቁ ቁርአን መልስልኝ አንተ። መጽሐፍ ቅዱስ ተበረዟል ብላችሁ ስለምታምኑ ተው መጽሐፍ ቅዱስን ቁርአንን ንገረኝ። በዚሁ አንፃር መጽሐፍ ቅዱስ ላይ እሱን ጥያቄ እንጠይቀህ። ምን ችግር አለው? ቢበረዝም እኛ አናምንበትም እኮ በቃ። ስለዚህ ተው እኔ የጠየቁ ቁርአን ላይ ነው። ቁርአን ላይ መልስልኝ እኮ። ከቁርአን መለስኩልህ። የእስራኤል ልጆች ለማን ናቸው ከተባለ የእስራኤል ልጆች ናቸው። ያው መልሱ። አይ እንደዚህ አይባልም። አይ እኔ ቁርአን የጠየቁ እኮ መጽሐፍ ቅዱስ አይደለም። ቁርአን ምን ይላል? ቁርአን ላይ ያለውን ማስረጃ አምጣልኝ። ያዕቆብ አለይሂ ሰላም ልጆች ናቸው። ችግር የለውም። ያዕቆብ ማስረጃ አምጣ። ማስረጃ ከነዛ የሚል ማስረጃ አምጣ። እሺ ኩሉ ጣዓሚ ካነ ሒለን ሊበኒ እስራኤል ኢላ ማ ሐረመ እስራኤል ዐላ ነፍሲሂ ይላል አላህ ሱብሓነሁ ወተዓላ በሱራ አሊ ዒምራን ላይ ያዕቆብን እስራኤል እያለ ይጠራል። ኢምራን 3:93 አትጥቀስልኝ። እሱ ስለ ያዕቆብ አያወራም እና ስለሱ ያወራል። ማስረጃ አምጣ። ያዕቆብ የሚል እዛ ጋር አይልማ። ረጋ ብለህ አዳምጥ፣ ቀስ በል እሺ። ረጋ ብለህ አዳምጥ፣ ቀስ በል እና ልክፈትና ላሳየህ። ኩሉ ጣዓሚ ካነ ሒለን ሊበኒ እስራኤል ማን ነው? እዛ ጋር ያዕቆብ እስራኤል የተባለ የሚለውን አሳያለሁ። ያ እነዚህ ጋር እንዳለ ሁሉንም ከ30 በላይ ተፍሲሮች አሳያለሁኝ። እዚህ ጋር እስራኤል የተባለው ያዕቆብ አለይሂ ሰላም ነው። ኩሉ ጣዓሚ ካነ ሒለን ሊበኒ እስራኤል የሚለውን التفسير الميسر لا ابن هلال كل الأطعمة الطيبة كانت حلالا لأبناء يعقوب عليه السلام إلا ما حرم يعقوب على نفسه لا يا እንዳለ ሁሉም ተፋሲሮች ሁሉም ላይ ተቀምጧል። እስራኤል የተባለው እዚህ ቦታ ላይ ያዕቆብ አለይሂ ሰላም ነው። እሺ እኔ ከተፍሲር እኮ አልጠየቁም እኮ እኔ ቁርአንን ጠየቁ ያልኩት። ተፍሲር ሲጀመር ሙፈሲሮች የተለያየ ሐሳብ አላቸው እኮ ምንድን ነው? እሺ በዚህ ላይ የተለየ ሐሳብ ያለው አንድ እስቲ ተፍሲሩን በአላህ ስብላና አንድ ልታመጣ ትችልም። በዚህ ላይ የተለየ ሐሳብ ያለው ሙፈሲር አንድ እስቲ አንድ ነው። ትልቁ ላይ ያደርጋለሁ። ክፈት አንተ የእስራኤል ልጆች ያዕቆብ መሆኑን ማስረጃ አምጣ ስለ ሌላ ነገር ታወራለህ። ማስረጃ ከቁርአን አምጣ ነው ካልኩኝ። ቁርአን ላይ ሲጀመር ያዕቆብ የሚል የለም እኮ። ያዕቆብ የእስራኤል ልጅ መሆኑን አይገልጽም፣ ቁርአን አይገልጽም። ተረጋጋ። ይኸውልህ በዚህ ላይ የተለየ ተፍሲር ያለው አንድ አምጣ። ተፍሲሩን ቁርአን ቃል በቃል ይላል ወይ ነው ያልኩት። እኔ ቃል በቃል ቁርአን ይላል ወይ? ሐሳብህን አትቀይር። ተፍሲሮች ሲጀመር ይለያያል አልከን አይደለ? በዚህ ላይ የተለየ ተፍሲር ያለው ያ እስራኤል የተባለው የተለያየ ሐሳብ አላቸው። ይኸውልህ ሙፈሲሮች የተለያየ ሐሳብ አላቸው፣ ምክንያቱም ሰው ናቸው። አሳየን ካላቸው አሳየን። እሱ ተፍሲር ላይ ቆይ ምንም በዚህ ብቻ አይደለም፣ በብዙ ተፍሲሮች ነው አንብበናል። ምን ይሻላል ባለ እስቲ በሚገባው ቋንቋ እናናግረው። አናግረው ኡስታዝ አናግረው። ሳምሶም ሰላም ብያለሁ፣ እንዴት ነህ? ሰላም ነው አለ። እንዴት ነህ? ሰላም ነው። ሱረቱል አሊ ኢምራን ምዕራፍ 3 ቁጥር 93 ላይ እስራኤል ተብሎ በነጠላ የተጠቀሰው ማን ነው የምትለው አንተ? እኔ ጠየቁት ጠያቂ ነኝ። እኔ ተጠይቅ ያዕቆብ መሆኑን ማስረጃ አይልም። ሌላው ቆይ ተረጋጋ። አሁን የእስራኤል ያለው ምንድነው? ቁርአን ላይ ብዙ ቦታ ላይ የእስራኤል ልጆች ይላቸዋል አይደለ? ይላቸዋል አይደለ? እንደማመጥ ለመግባባት ሳምሶን ትክክል ነው። ትክክል ነው። አዎ
ያዕቆብ ሞቱ ሲቃረብ ለልጆቹ ምን አላቸው ይላል። አውጣለት ኡስታዝ ከዛ ድረስ ሱረቱ በቀራ እንዲገባህ ነው እባክህ። ማለት ለመግባባት ከሆነ ለማወቅ ከሆነ የምትፈልገው ቀላል ነው። ካልሆነ ተመልሶ እንደዚህ አይነት ጥያቄ ኤግዛክቶር ፋላሲ የሚባል ነገሮችን ከተጠቀምክ ደግሞ አንተ ጋር ተመልሶ ጥያቄው ኖ ፋላሲ። ስለዚህ አዳምጥ ኡስታዝ ኡሳ አውጣለት ሱረቱ በቀራ ምዕራፍ 2 ላይ ያለውን ያዕቆብ ለልጆቹ ያላቸውን ብሎ የእስራኤል ልጆች የተባሉት ልጆቹ እንደሆኑ እስራኤል የተባለው ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 93 ላይ ደግሞ እስራኤል ተብሎ በኢንዲቪዥዋል በነጠላ የተቀመጠው ያዕቆብ ነው። የያዕቆብ ልጆች ደግሞ ይላቸዋል እዚህ ጋር ደግሞ የእስራኤል ልጆች ይላቸዋል። ብዙ ቦታ ላይ እስራኤል ልጆች ይላቸዋል። ሙፈሲሮቹ ደግሞ እስራኤል ኢንዲቪዥዋል የተቀመጠው ያዕቆብ ነው ብሎ አስቀመጡልን። ሱረቱ በቀራ ምዕራፍ 2 ላይ ደግሞ ስትመለከተው ለልጆቹ ሞት በመጣበት ጊዜ በማለት ልጆቹ የተባሉት ደግሞ እስራኤላውያኖች እንደሆኑ ይናገራል ማለት ነው። ስለዚህ እስራኤላውያኖች ከሆኑ እስራኤላውያኖች ለያዕቆብ ነው ልጅነታቸው። ስለዚህ እስራኤል የተባለው ያዕቆብ ነው። ይሄ ነው ያለው ነገር ማለት ነው። አውጣለት ኡስታዝ። መርሐባ። በዚሁ ላይ ቅድም ምናልባት ይህን ሙፈሲሮች ላይ ያለው የሚል ሀሳብ አንስተው ነበር። ሁሉም አንድ አቋም ነው ያላቸው ብዬ ነበር። ያው እንዳለ ኢማሙ ሸውካኒ በዚህ ላይ ምን እንደሚል ላሳያችሁ። ይቅርታ ጋር ተዛንተ ያልከኝን አሳያለሁ። እንዴ ላስቀድምለት። ኢማሙ ሸውካኒ ምን አሉ? فقد قال الشوكاني رحمه الله تعالى في تفسيره فتح القدير ይህን የቀደሙን የሱረቱ العمران ላይ ያለውን ቁጥር 91 ላይ ያለውን አንስቶ اتفق المفسرون على أن إسرائيل هو يعقوب ابن إسحاق ابن إبراهيم عليهم الصلاة والسلام ያቸው አይደለ እንዳለ ሁሉም ሙፈሲሮች አንድ እንኳን ይቀር የለም። ሁሉም ሙፈሲሮች ሱረት አልዒምራን ላይ ቁጥር 91 ላይ እስራኤል የተባለው ያዕቆብ እንደሆነ ሁሉም ሙፈሲሮች ተስማምተዋል። አየህ አንድ እንኳን ሌላ የተለየ ተፍሲር ያለው የለም ስለነበር አው የለም ያው ومعناه عبد الله لأن إسر في لغتهم هو العبد وإل هو الله قيل إن له اسمين وقيل إسرائيل يعني لقب له لتك عليه ነው ስንተኛ አልከውሳስ ሱረቱ በቀራ ምዕራፍ 2 ቁጥር 133 ላይ አብዱልከሪም መሳፍንት 6-8ን አዘጋጅ። አብዱልከሪም ተመሳሳይ አርጊውመንት እንጠቀማለን። ኤግዛክቶር ፋላሲ መጽሐፈ መሳፍንት 6-8 አዘጋጅ። እዚህ ጋር ይታያል። ያዕቆብ ይላል ሞት በመጣበት ጊዜ ለልጆቹ ከኔ በኋላ ማን ትገዛላችሁ ባለ ጊዜ ቀራቢዎች ነበራችሁን? እነርሱም አምላክህን የአባቶችህን የኢብራሂም የእስማኤል የይስሐቅ አምላክ አንድ የሆነ አምላክ ለኛ አንድ አምላክ እኛም ለእርሱ ፍጹም ታዛዦች ሆነን እናመልካለን አሉ ይላል። ልጆቹ ይላል ያዕቆብ እንደ ልጅነቱን የሚጠጋው ልጆቹ የሚለው ቃል የመጣው የሚጠጋው ያዕቆብ በሚለው ወደሚባለው ማለት ነው። ያዕቆብ የሚባለው ደግሞ እስራኤል እንደሆነ ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 93 ላይ ተነዋል ማለት ነው። በቀላሉ በዚህ መልኩ መረዳት ይችላል። አብዱልከሪም መጽሐፈ መሳፍንት ምዕራፍ 6 ቁጥር 8 ላይ ያወጣለት። ኡስታዝ ማብራራት የምትፈልገው ነገር ካለ ጨምርበት ከፈለግ። ሱረቱ በቀራ ምዕራፍ 2 ቁጥር 133 ላይ በቂ ነው። ኦኬ ጥሩ። አብዱልከሪም ራስን አስፋውና አሳየው። አንዴ ወጣ እንዴ? እሺ ተመሳሳይ ጥያቄ ነው። እንትኑን ያውኛ ችግር የለውም። እሺ መጽሐፈ መሳፍንት ምዕራፍ 6 ቁጥር 8 ላይ አንብብላቸው አብዱልከሪም። ምዕራፍ 6 ቁጥር 8 እግዚአብሔር ወደ እስራኤል ልጆች ነብይ ላከ። እርሱም አለ የእስራኤል አምላክ እግዚአብሔር እንዲህ ይላል እኔ ከግብፅ አወጣኋቸው ባርነት ቤት አስለቅኳቸው ይላል። በቃ አሁን ምንድነው ወደ እስራኤል ልጆች የተላከው ይሄ ነብይ ስሙ ማን ነው? ስሙ አልተጠቀሰም። አንድ የእናትና የአባቱ ስም ማን ነው? ሁለት ሶስተኛው ከየት የዘር ሐረግ የመጣ ነው? አራተኛ መቼ ነው የተወለደው? አምስተኛ መቼ ነው የሞተው? እነዚህ አራቱን ጥያቄዎች የሚመልስ ክርስቲያን ካለ መግባት ይችላል። አንድ ሰው እናቱ ሆድ ውስጥ ቢገባ ይሄንን መልስ የሚመልስልህ የለም። ከፈለጋችሁ ከታርገምም፣ ከፈለጋችሁ ከሚድራሽም፣ ከፈለጋችሁ ከታልሙድም እናቱ ሆድ ውስጥ ቢገባ ነው የምነግራችሁ። 1000 ዓመት ሰጣቸዋለሁ ወይ 10000 ዓመት ሰጣቸዋለሁ ይሄ ነብይ ከሌ ነው ብሎ የሚናገር ደፍሮ በማስረጃ የሚናገር አንድ ሰው የለም። ማን ነው ይሄ ነብይ? ማን ነው? ስሙ ማን ነው? ስም የለውም። ነብይ ነው የተባለው። ስሙ ማን ነው? የእናትና የአባቱ ስም ማን ነው?
ከየትኛው የዘር ሐረግ የመጣ ነው? ከቢንያም ነው? ከይሁዳ ነው? ከንፍታሌም ነው? ከጋር ነው? ከአሴር ነው? ከየት ነው የመጣው? መቼ ነው የተወለደው? መቼ ነው የሞተው? በስንት ዓመቱ ሞተ? ምን ይባላል? ይሄ ኤግዛክት ወርድ ፋላሲ ይባላል። ይቻላል እንደዚህ ሀያሲ ምንድነው ጸጽ ማጸጽ ማለት ነው። እና የያዙት ለሌላ ጊዜ ይሄ መመለስ የሚችል ክርስቲያን ካለ ገብቶ እንትን ማለት ይችላል፣ መሞገት ይችላል። ከኔ ነው ማለት የሚችል ሰው በጊዜ ሄደ ልጁ። حديث لا رسولنا قال عن ابن عباس رضي الله عنه قال حضرت عصابة من اليهود فرسول الله صلى الله عليه وسلم فقال يا أبا القاسم حدثنا عن هلال نسألك عنهن لا يعلمهن إلا نبي فكان فيما سألوه أي الطعام حرم إسرائيل على نفسه قبل أن تنزل التوراة قال فأنشدكم بالله الذي أنزل التوراة على موسى هل تعلمون أن إسرائيل يعقوب عليه السلام أي النبي صلى الله عليه وسلم قال بقال إسرائيل يعقوب بلو تناقروت الحديث له مرض مرضا شديدا فقال سقمه فنذر لله نذرا لئن شفاه الله سبحانه وتعالى من سقمه لا يحرمنه من أحب الشراب وأحلى الطعام عليه فكان أحب الطعام إليه لحم الإبل وأحب الشراب إليه ألبانها فقالوا اللهم نعم. ይህን ኢማሙ አሕመድ ዘግበውታል በሙስነዳቸው ላይ። ነቢያችን ሰለላሁ ዐለይሂ ወሰለም ቃል በቃል ያዕቆብን እስራኤል ብለው ጠርተውታል። እስራኤል ያዕቆብ እያሉ እስራኤል ያዕቆብ እንደሆነ ተናግረዋል። እሺ ክርስቲያን ካለ መግባት ይችላል፣ መጠየቅ ይችላል። አድሚኖች ካላቸው ክርስቲያኖች አስገቧቸው። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱህ። ሰላም ናችሁ? አልሐምዱሊላህ። ልክ እንዲሁ ሰሓቦችም ተናግረዋል። ሰሓቦች ኢብኑ መስዑድ ረዲየላሁ ዐንሁ ተናግረዋል። ያዕቆብ እስራኤል ብሎ ይናገራል። ፈትሑል ባሪ ላይ ይገኛል። እሺ ጥያቄ ነበረኝ። አንድ ጓደኛችን ነበርና እሱ ትንሽ ከኛ በእውቀት ሻል ይላል። ነብዩ መሐመድ የተፈጠሩት አሁን በዛታቸው ቢሆንም ከፊት ከነቢ አደም በፊት ነፍሳቸው ነበረች ምናምን ብሎ ይሄ ነገር እንዴት ይታያል? ይህ ስህተት ነው። መጀመሪያ የተፈጠረው አደም አለይሂ ሰላም ነው። ከዚያ በኋላ ነፍሳችን አደም በተፈጠረ ጊዜ ሁላችንም ተፈጥረናል። የተለየ የነቢዩ ሰለላሁ ዐለይሂ ወሰለም ከሰው በፊት ምናምን የሚባል ነገር የለም። አደም አለይሂ ሰላም እንደተፈጠረ ራሳቸው ናቸው ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ የተናገሩት። አላህ አደምን በፈጠረ ጊዜ ከጀርባውን ፈضرب يعني على ظهره واخرج من صلبه ذريته ከአደም አለይሂ ሰላም ጀርባም እስከ ዓለም ፍጻሜ ድረስ የሚገኙ ዘሮችን ሁሉ ፈጠራቸው። ይዛን ነፍሶች የዛኔ ነው የተፈጠሩት። ነፍሶች ዛሬ የት ይገኛሉ ከተባለ በሰማይ ላይ ይገኛሉ። ስንተኛ ሰማይ ላይ? አንደኛው ሰማይ ላይ። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ወደ 7 ሰማይ እያረጉ ባሉበት ጊዜ አንደኛው ሰማይ ላይ እንደወጣሁኝ ከአደም ግራና ቀኝ በኩልም ነፍሳትን ተመለከትኩኝ አሉ። ስለዚህ ነፍሶች የተፈጠሩት የዛኔ አደም በተፈጠረበት ጊዜ ነው። አደም እንደተፈጠረ ወዲያው ተፈጥሯል። የነብዩ ሰለላሁ ዐለይሂ ወሰለም ነፍስ እንደዚያው። አላህ ሱብሓነሁ ወተዓላ በሱራ አልአዕራፍ ላይ ሲናገር ይላል ወኢዝ አኸዘ ረቡከ ሚን በኒ አደም ሚን ዙሁሪሂም ዙርየተሁም ወአሽሀደሁም ዐላ አንፉሲሂም አለስቱ ቢረቢኩም ቃሉ በላ ሸሂድና እያለ ይናገራል። አላህ ወዲያው እንደፈጠረን የሚገርም ሁላችንንም እንዳናገረ ታውቃላችሁ። በነፍስ ደረጃ መጀመሪያ ከእናቶቻችን በስጋ ሳንፈጠር በፊት ነፍሳችንን እንደፈጠረ ወዲያው ከፊቱ እንዳለ ሁላችንም አቆመን። አለስቱ ቢረቢኩም ብሎ ሁላችንንም አናግሮናል። በሱራ አዕራፍ ላይ ይገኛል። እኔ ጌታቸው አይደለሁምን? ቃሉ በላ በእውነትም ጌታችን ነህ አላችሁም አለ። አንተቁሉ የውመል ቂያመቲ ኢና ኩና ዐን ሃዛ ጋፊሊን የትንሣኤ ቀን እኛ ከዚህ ዘንግተናል እንዳትሉ ከወዲሁ ወቁ አለንም አላህ ሱብሓነሁ ወተዓላ። ዛሬ ላይ ያንን አለማስታወሳችን ነገሩን አለመከሰቱን አያሳይም። የሰው ልጅ በባህሪው ረሽ ነውና ያንን ነገር ቢረሳ የሚደንቅ አይደለም። ለምሳሌ የዛሬ 10 ዓመት ከአንድ ሰው ጋር መንገድ ላይ ተገናኝታችሁ አውርታችሁ ሊሆን ይችላል። ዛሬ መጣና ይሄ ሰው ሰላም እንዴት ነህ ከዛሬ 10 ዓመት በፊት አውርተን አላችሁ።
አይ ረስቼዋለሁ አላችሁ። እናንተ መርሳታችሁ ያ ነገር አለመከሰቱን ያሳያል? አያሳይም። መርሳት የሰው ልጅ ባህሪ ነው። ምን ይላል? ፈነሲየ ወለም ነጅድ ለሁ ዐዝማ ይል ስለ አደም ሲናገር አላህ አደምን ረሳ እያለ ይናገራል። መርሳት የአላህ ስብሐነ ወተዓላ ባህሪ አይደለም። ላ የضሉ ረቢ ወላ የንሳ ለሙሳ የእኔ ጌታ አይሳሳትም አይረሳምም ማለት መርሳትን የሰው ልጅ ባህሪ ነው። ስለዚህ ነፍሳችን መጀመሪያ ተፈጥሯል። ስለዚህ አንድ ሰው እውነት እላችኋለሁ እኔ ከአብርሃም በፊት አለሁ ቢል ማንኛውም ሰው እዚህ ትክክል ነው፣ ችግር የለው። ይህ አምላክ አያደርገውም። አይ በስጋ ነው እንዳንል ላ በስጋ አይደለም፣ ከእናቶቻችን የተገኘ ነው። በነፍስ ደረጃ ከሆነ ግን ሁላችንም ከአብርሃም በፊት አለን እኛ ሰዎች። ስለዚህ አንድ ሰው አሁንም እውነት እላችኋለሁ እኔ ከሰማይ ወርጃለሁ ወደ ሰማይ እወጣለሁ እሄዳለሁ ቢል ችግር የለው። አሁን ነፍሶቻችን ከሰማይ ነው ወደ ምድር የመጡት። ከዚያም ጊዜዋ ሲደርስ ደግሞ ወደ ሰማይ ትሄዳለች እና ይህን ይመስላል። እሺ መርሃባሽ አንድ ሌላ ልጨምር ስለ ቀደር ማለት ነው። እሺ አላህ ከፊት ርዚቃችን ተጽፏል ምናምን እና ለምን ዱዓ እናደርጋለን? ለምን ስራ እንሰራለን? አላህ የጻፈልን ነገር እናገኝልን እንዴ? በዚህ ጉዳይ ላይ ምን ትላለህ? አላህ ስብሐነሁ ወተዓላ ስለ ፍጥረታቶቹ የሚሆነውን የወደፊቱን ያውቀዋልና ያንን አሰፈረው። ባጭሩ ለመገንዘብ ይወታቸዋል አይደለም? ስለኛ የሚሆነው እኮ እንደዛ ካሰፈረ ለምን ታዲያ ዱዓ እናደርጋለን? እድሜ ጨምርልን ምናምን ነገር ለምን ይባላል? አዳምጥ መጀመሪያ በእኛ ላይ ስለሚሆኑ ነገራቶችና ከእኛ የሚሆኑ ነገራቶች ለሁለት ይከፈላሉ። ከእኛ የሚሆኑ ነገራቶች ከአላህ ስብሐነሁ ወተዓላ ቀድመው የጻፋቸው ነው። ቀድመው ያ ነገር እንዲሆን ጽፎታል ማለት ሳይሆን እንደሚሆን ነው የጻፈው። ገብታችኋል አይደል? ከእኛ የሚሆኑ ነገራቶች በእኛ ላይ የሚሆኑ ነገራቶች አሉ ደግሞ ያለኛ ፍቃድ ራሱ ወስኗቸው የጻፋቸው በእነዚያ ላይ ምንም አይነት ምርጫ ያልሰጠብን ነገራቶች አሉ። ገብታችኋል? ለምሳሌ እድሜያችንን ብንወስድ እድሜያችን አላህ ስብሐነሁ ወተዓላ ቀድሞ የወሰነው እንደሆነ ቃል በቃል በቁርአን ላይ ይናገራል። ሊኩል ኡመቲን አጀል ኢዛ ጃአ አጀሉሁም ፈላ የስተእኺሩነ ሰዓተን ወላ የስተቅዲሙን አለ። ለእያንዳንዱ ሰው የተወሰነለት የእድሜ ገደብ አለ። ያ ጊዜያቸው ከመጣ ወደኋላ ወደፊትም አይሉ። ገብታችኋል? ልክ እንዲሁ እኛ ጾታችን ቀድሞ የተወሰነ ነገር ነው። በዚህ በወሰነብን ነገራቶች ላይም የውመል ቂያማ አይጠይቀንም። እርሱ አላህ ስብሐነሁ ወተዓላ ለምን ወንድ ሆንክ ብሎ አይጠይቀኝም። ለምን ሴት ሆንሽ ብሎ አይጠይቅም። ለምን 50 ዓመት ኖርክ ሁሴን ለምን ከዚያ በላይ አልጨመርክም ነበር ብሎ አይጠይቀኝም። ይህ ራሱ በወሰነው ነገር አይጠይቀንም። እነዚህን ያለኛ ምርጫ ቀድሞ የወሰናቸው ናቸው እንዲሆኑ። ያ እንደሚሆኑ የጻፋቸው ነገራቶች አሉ። ደግሞ ከእኛ የሚሆኑ ነገራቶች ማንኛውም የሰው ልጅ የሚሰራው መልካም ስራም ሆነ መጥፎ ስራ በምድር ላይ የእርሱ የስራ ውጤቶች እነዚህን አላህ ስብሐነሁ ወተዓላ ነፃ ምርጫ ፈቃድ አድርጎ ነው እንትን ያለው። በእነዚህ ነገራቶች ላይ ቅድመ እውቀት አለው። ያንን የሚያውቀውንም አሰፈረው። ባያሰፍረውም ያ የሚሆን ነገር ነው። ቦታቸው አላርም እንደሚሆን ጻፈው እንጂ እንዲሆን አይደለም። ገብተዋል ወንድም ቴፍ? ለምሳሌ ዛሬ ገስት ላይ መታሃል አንተ አይደለ? ወደዚህ ገስት ስትመጣ ገስት ግባና ጠይቅ ብሎ አላህ ልኮህ ነው የመጣኸው ወይንስ አንተ የራስህን ነፃ ምርጫ ፈቃድ ተጠቅመህ ለምን ገብቼ አልጠይቀውም ብለህ ነው የመጣኸው? አይ በራሴ ምርጫ ነው የመጣሁት። በጣም ጥሩ። ነገር ግን አላህ ስብሐነሁ ወተዓላ እዚህ እንደምትገባ ቀድሞ ያውቃል አያውቅም? ያውቃል። ያንን አሰፈረው ማለት ነው። አያርላ። ስለዚህ ይህ ስራ ምንድነው? አሁን ገስት ላይ ገብተህ የጠየቀህ ስራ ያንተ የራስህ ስራ ነው። በራስህ ነፃ ምርጫ ፈቃድ የምትሰራው ነው። በዚህ ላይ ግን ምን አለው ሲባል ቅድመ እውቀት አለው። ያን የሚያውቀውንም አሰፈረው። እንዲሆን ሂድና በግዴታ ሄዶ መግባት አለበት ብሎ አስፈሮብህ ቢሆን ይሄ አይደለም። በእኛ በምንሰራቸው ማናቸውን ስራዎች ላይ አላህ ስብሐነሁ ወተዓላ ቅድመ እውቀት አለው። ያንን የሚያውቀውንም አሰፈረው። መራቲቡል ቀደር 4 ናቸው። አልዕልም ወልኪታባ والمشيئة والإيجاد، أي أن الله سبحانه وتعالى علم الأشياء قبل حدوثها وكتب ذلك في اللوح المحفوظ ثم شاء ذلك ثم أوجده. إيه مثلا أنا لو أستاذ زهير يجمر الله نقدر قال رقمه يجمر الله. السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته.
ጀዛከላ ኡስታዝ እሱ ያው መልሶልሃል ብዬ አስባለሁ። ግን እንደው ዝም ብሎ እንዲህ ከምናያቸው ኤግዛምፕሎችን አንዳንድ ልስጥ ብዬ ነው። ዴቭ ሰላም ብያለሁ። እንዴት ነህ? አልሐምዱሊላህ። ማናችሁ? ሰላም ነኝ ያለው አልሐምዱሊላህ። ነገ አንድ ሜትሮሎጂስት ጥናት አጥንቶ ነገ 6 ሰዓት ላይ ዝናብ ይዘንባል ብሎ ፕሪዲክት ቢያደርግና በነጋታው ዝናቡ ቢዘንብ በዝናቡ መምጣት ላይ የፕሪዲክት ያደርገው ሜትሮሎጂስቱ አሉታዊና ኦንታይ ተጽዕኖ አለው? በዝናቡ መምጣት ላይ ነገ ዝናብ ይዘንባል ብሎ አንድ ሜትሮሎጂስት ነገ ነገረን። ነገ ዝናብ ይዘንባል አለና ባለው መሰረት 6 ሰዓት ላይ ዝናብ መጣ። ለዝናቡ መምጣት እሱ ስለተናገረ በዝናቡ መምጣት ላይ አሉታዊ ወይ አዎንታዊ ተጽዕኖ ወይም ለፕሮሰሱ ተጠያቂ ይሆናል? አይሆንም። ተጽዕኖ ይላል። ለምን አይሆንም? ቀድሞ ማወቁ ምንም ተጽዕኖ አያደርግበትም? ለሰውየው ነው ለዝናቡ? አዎ በዝናቡ ላይ ተጽዕኖ የለበትም? ተጠያቂ አይደለም? በዝናቡ ፕሮሰስ ላይ ተጠያቂ ነው ሜትሮሎጂስቱ? አይደለም ማለት ነው። አንድ ደግሞ ኬሚስት ደግሞ ነበረ፣ መድኃኒት ቀመመና ሰራ። ከዛ በኋላ ወደ ፋርማሲ ገባና ፋርማሲስቱ ላዩ ላይ መድኃኒቱ ላይ በዚህ ቀን ኤክስፓየርድ ያደርጋል ብሎ ጻፈ። መድኃኒቱ ኤክስፓየርድ የሚያደርገው ኬሚስቱ ስለቀመመው ነው ወይስ ፋርማሲስቱ ላዩ ላይ ስለጻፈበት ነው? የተቀመመበት ጊዜ ስለሚያልቅ ነው። ስለዚህ ተጠያቂው ማን ነው? ኬሚስቱ ነው ወይስ ፋርማሲስቱ ነው? ኬሚስቱ ነው። ጥሩ። ሰውየው ግን መጻፉ ፋርማሲስቱ በላዩ ላይ ኤክስፓየርድ ያደርጋል ብሎ ቢጽፍ መጻፉ ለመድኃኒቱ ኤክስፓየርድ ማድረግ ተጠያቂ ይሆናል? እጁ አለበት? አይሆንም እንጂ አይሆንም። ስለዚህ እንደዛ ነው። ያለ እውቀት ቀድሞ ማወቁና ያወቀውን ነገር መጻፉ በእኛ በምናደርገው ነገር ላይ አሉታዊም አዎንታዊም ተጽዕኖ የለውም። ጣልቃ አይገባም። የኛ ድርሻ ነው። ለኛ የሰጠን ነገር አለ። ለኛ እንድንወስን በሰጠን ነገር ላይ የኔና ያንተ ድርሻ ነው። እሺ ማለት፣ እምቢ ማለት፣ መታዘዝ፣ ማመጽ፣ እንደገና ደግሞ ማመን፣ መክዳት የመሳሰሉ ነገሮች መቀበል፣ ማስተባበል የሚባለው ነገር ለአንተ የሰጠ ነው። ያንን ግን ምን እንደምታደርግ ቀድሞውኑ ስለሚያውቀው ዓለም ሳይፈጠርና ዘመን ሳይፈጠር በፊት ጽፎታል ማለት ነው። እንደሚሆን ስለሚያውቀው ነው የጻፈው እንጂ እንዲሆን አይደለም የጻፈው። ከዛ አንጻር ነው ኡስታዝ እሱ መልሶ እንደ ተጨማሪ እንድታየው ነው። መርሃባሽ አመሰግናለሁ። መርሐባ። ከላይ ደውይልኝ የሚለው ልጅ ቅድም ሸሃዳ የሚይዝ ጓደኛ ምናምን እያልክ ነበር። ይሰማል? الو تسمع كلامي ولا؟ እሺ ይሰማል። ሀሱ ሰላም ነው? አይሰማም? ይሰማል። እንዴት ነህ? ሰላም ነው? አይሰማህም? ሀሱ ይሰማል። ቀጥል። ኔትወርክ ደካማ ነው መሰለኝ።